በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን ምስል የምትመለከቱ ድምጹም የሚሰማችሁ በመላው ዓለም ያላችሁ ክርስቲያኖች በጠቅላላ የልዑል እግዚአብሔር ሰላም፣ የእመቤታችን ምልጃ፣ የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የደጋግ አባቶቻችን፣ የደጋግ እናቶቻችን፣ የቅዱሳን ሰማዕታት በረከታቸው ረድኤታቸው ከሁላችን ጋር ይሁን። ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ የማስተምራችሁ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ባለው ቃል ይሆናል። ቅዱስ ዮሐንስ ወንጌላዊ ወዳጆች ሆይ ልጆቼ ሆይ እያለ ሶስቱን መልእክታት ይጽፋል። ይልቁንም አሁን ባልኩት በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ የሚነግረን ምንድነው? ልጆቼ ሆይ መንፈስን ሁሉ አትመኑ። የትምህርታችን ርዕስ ይሄ ነው። መንፈስን ሁሉ አትመኑ፣ መናፍስት ከየት እንደሆኑ ከእግዚአብሔር መሆናቸውን መርምሩ እወቁ ይላል። እስቲ በመጀመሪያ አንድ ጥያቄ ልጠይቃችሁ። በተለይ ይህን ጥያቄ የምትመልሱት እግር ኳስ የምትወዱ ሰዎች ናችሁ የምትሆኑት። እስቲ ይህንን ምስል ይዩት። ይህ ተጫዋች ማን ነው? አሁን ያላችሁ ድንገት ትንንሽ ልጆች ላታውቁ ትችላላችሁ። ትልቅ ሰዎች በእርግጠኝነት እንደመለሳችሁ ትገምታለሁ። ፔሌ ነው። ይሄኛውስ? ይሄ ደግሞ ማራዶና ነው። ታውቁታላችሁ። ቀጥሎ ያለው ተጫዋች ደግሞ ይሄ ማን ነው? ብዙዎቻችሁ ልክ እንዳልሆናችሁ ገምታለሁ። ብዙዎቻችሁ አላወቃችሁትም። ሜሲ ነው ብላችሁ ሊሆን ይችላል። ይሄ ተጫዋች ሜሲ አይደለም። እስቲ የሁለቱን ግን የሜሲንና የዚህን ሰው ፎቶግራፍ እንደገና እስቲ ሁለቱንም ተመልከቱት። አንድ አይነት ነው። ይሄ ሜሲ አይደለም ያልኳችሁ ከጎኑ ያለው ከሜሲ ጎን ያለው ኢራናዊ ነው። ሜሲ አርጀንቲናዊ ነው። ይሄ ኢራናዊ ረዛ ይባላል። ረዛ ኳስ ተጫዋች አይደለም፣ ተማሪ ነው። ሜሲ በስፔን ሀገር ለባርሴሎና የሚጫወት ነው፣ ለሀገሩ አርጀንቲና የሚጫወት ነው። ያኛው በመልክ ይምሰለው እንጂ ብዙ ሰዎች ሜሲ ነው ብለው ፎቶግራፍ ሁሉ አብረው ተነስተዋል። አንዳንዶቹም እንደሚመስል አውቀዋል። በተለይ ሜናይል ላይ ኒውዮርክ ታይምስ ላይ ራሱ እንደ ትልቅ ዜና ሆኖ ወጥቶ ነበር። ምክንያቱም ይህንን ሰው ፖሊስ ይዞት ነበረ። ምክንያቱም መንገድ ላይ ሁሉ ሰዎች ሜሲ እያሉ አብረውት ፎቶ ይነሳሉ፣ ሰልፊ ይነሳል፣ ብዙ ሰዎች ያደንቁታል። ሰውየው በኢራን በጣም ታዋቂ ሆኗል። ይሄ ልጅ ግን ሜሲ አይደለም። ሁለቱን ለመለየት ግን የት ሀገር እንዳሉ ተግባራቸው ምን እንደሆነ ማየት ትችላላችሁ። አሁን በጣም ከባድ ዘመን ላይ ነው ያለነው። እውነተኛውን ክርስቲያን ከሐሰተኛው ክርስቲያን ለመለየት ተቸግረናል። መንፈስን ሁሉ አትመኑ ያለበት ቅዱስ ዮሐንስ ትልቅ መልእክት አለው። መንፈስን ሁሉ አትመኑ ያለው ለምንድን ነው? ክርስቶስን መስለው የሚመጡ ነቢያትን መስለው የሚመጡ ሐዋርያትን መስለው የሚመጡ ቅዱሳንን መስለው የሚመጡ ውስጣቸው ግን ተኩላዎች የሆኑ አሉ። የክብር ይግባውና መድኃኒታችን ኢየሱስ ክርስቶስ የነገረን ምንድነው? በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ፣ ውስጣቸው ግን ነጣቂ ተኩላ ነው። የለበሱት የበግ ለምድ ነው፣ በግ መስለዋል፣ በግ አይደሉም። ውስጣቸው ተኩላ ነው፣ መሰጥ ነው፣ ነጣቂ ነው፣ መናፍቅ ነው፣ ከሃዲ ነው። ግን እነሱ ምን መስለዋል? በግ መስለዋል፣ ጻድቅ መስለዋል፣ ሐዋርያ መስለዋል፣ ቅዱሳንን መስለዋል። አይደለም። ስለዚህ ያለንበት ዘመን ዛሬ ብስሉን ከጥሬው የምንለይበት ዘመን ነው። ይሄን ደግሞ ልናደርግ የምንችለው እንዴት ነው? በምንድነው ልናውቅ የምንችለው? ቅዱስ ዮሐንስ ወንጌላዊ በረከቱ ይደርብንና መንፈስን ሁሉ አትመኑ ሲል እንዴት ነው ልናውቅ የምንችለው? እግዚአብሔር መንፈስ እንዴት ነው ልንረዳ የምንችለው? እንዴት ነው እግዚአብሔር ለኛ የነገረንን አስተውለነው ልንሄድ የምንችለው? የበግ ለምድ ለብሰው ከመጡባችሁ ተጠበቁ። አሁንም በማቴዎስ ወንጌል ምዕራፍ 24 ላይ ስለመጨረሻው ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ በቁጥር 4 ማቴዎስ 24 ላይ የሚለን አንድ ማስጠንቀቂያ አለ።
ይሄ ምንድነው? እወቁ ልብ በሉ። ማንም እንዳያስታችሁ እወቁ። ማንም እንዳያስታችሁ እወቁ ማለት ለምንድን ነው? መሳሳት እኮ የሚመጣው ስለሚመስል ነው እንጂ የማይመስል ነገርማ ሊያሳስት አይችልም። ለየለት ሰይጣን እኮ በቃ ሰይጣን ነው ለይቶለታል። አሁን ግን ችግሩ ምንድነው? ሰይጣን በተለያዩ ሰዎችና እምነት ውስጥ በህድረት እየመጣ ብዙዎቹን እውነተኛይቱን መንገድ የሚከተሉትን ኦርቶዶክሳውያን ከቀጥተኛው መንገድ ሊያወጣቸው እንዴት አድርጎ እንደሚመጣ መድኃኒታችን እንደነገረን እወቁ። ማንም እንዳያስታችሁ ተጠንቀቁ። እኔ ክርስቶስ ነኝ ብለው በስሜ ይመጣሉ፣ በነቢያቱ ስም ይመጣሉ፣ በሐዋርያቱ ስም ይመጣሉ። እኔ ክርስቶስ ነኝ ብለው ይመጣሉ። እወቁ፣ ተጠንቀቁ፣ አትሳቱ። ስለዚህ እግዚአብሔር በሰጠን በአንዲቱ መንገድ በአንዲቱ ሃይማኖት ሄደን እግዚአብሔር በመጨረሻው ሰዓት መንግስቱን እንዲያወርሰን ዛሬ አንዲቱን እምነታችንን ጠብቀን ልንኖር ይገባናል። ቅዱስ ጳውሎስ ስለነዚህ ሐሰተኞች መናፍቃን ከሃዲያን በተለይ በ16ኛው ክፍለ ዘመን የተነሳው የታድሶ ወይም የሪፎርሜሽን እንቅስቃሴ ዛሬም በብዙ መንገድ ቅድስት የሆነችውን ኦርቶዶክሳዊት ቤተክርስቲያን ለመናድ፣ ስርዓቷን ለማጥፋት፣ በውስጧ ያለውን እውነታ ለመደምሰስ፣ በምዕራባውያን ተረት ለመተካት፣ በክደት አስተሳሰብ ውስጥ ሰዎችን ለመጣል እችን አሐቲ ቤተክርስቲያን በኢየሱስ ክርስቶስ ደም የተመሰረተችዋን ቅድስት ቤተክርስቲያን ስርዓቷን ጠብቃ እስከዛሬ ቆየችዋን በተለያየ መንገድ ለማጥፋት ሲመጡ ራሳቸውን ገልጠው ሰይጣን ነኝ ብለው ሊመጡ አይችሉም። ስለዚህም የበግ ለምድ ለብሰው ይመጣሉ። ውስጣቸው ግን ተኩላ ነው። እውነተኛውን መንገድ አያውቁትም። የእውነትን መንገድ ይቃወማሉ። ስለዚህ ቅዱስ ጳውሎስ ምን አለ? ሐዋርያት ሳይሆኑ ሐዋርያትን ሊሉ የተነሱትን አውቃለሁ። እኔ ደግሞ አንድ ነገር ነግራችኋለሁ፣ ቁርጥ ያለ ነገር ነው የምነግራችሁ ይላል ብርሃነ ዓለም ቅዱስ ጳውሎስ። በረከቱ በሁላችን ይደርና ቁርጥ ያለ ነገር ነው የምነግራችሁ። ይህ በሁለተኛ ቆሮንቶስ ምዕራፍ 11 የምንመለከተው ቃል ነው። በተለይ ከቁጥር 13 ጀምሮ ልትመለከቱ ትችላላችሁ። ምንድነው የሚለው ቅዱስ ጳውሎስ? እኛን መስለው እነሆ የሚመጡ አሉ ይላል። እንደውም ከዚህ ቃል ላይ ስንመለከተው ምንድነው የሚለው? ከቁጥር 13 ጀምሮ ምን ይላል? የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያቶችና ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ውሸተኞች ሐዋርያት፣ ተንኮለኛ ሰራተኛ። ሰራተኞች ናቸው ግን ተንኮለኞች ናቸው። ይሰራሉ፣ የሚሰሩት ለተንኮል ነው። ሐዋርያት ነን ይላሉ፣ የሐዋርያትን ስም ይዛሉ፣ ግን ምንድናቸው? ውስጣቸው ውሸተኞች ናቸው። ምንድነው ያለው መድኃኒታችን? የበግ ለምድ ለብሰዋል። ውስጣቸው ግን ምንድነው? ተኩላ ነው። ቅዱስ ጳውሎስ ምንድነው የሚነግረን? እነዚህ ሰዎች ሐዋርያት ነን ይላሉ፣ ግን ውሸተኛ ናቸው። ሰራተኞች ናቸው፣ ግን ምን አይነት ሰራተኛ ናቸው? ተንኮለኞች ሰራተኞች ናቸው። አፍራሽ ናቸው፣ አጥፊ ናቸው። እውነተኛይቱን መንገድ የሚቃወሙ ናቸው። ስለዚህ ቅዱስ ጳውሎስ ምን አለ? ይህ ድንቅ አይደለም። ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና፣ እንግዲህ አገልጋዮቹ ደግሞ የጽድቅ አገልጋዮችን እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም። አይድነቃችሁ፣ ፍጻሜያቸው እንደ ስራቸው ይሆናል ይላል። ምዕመናን ልብ በሉ። ይህን የምትመለከቱ አስተውሉ። የድምጽ የሚሰማችሁም እግዚአብሔር ቃሉን በልባችሁ ይጻፍ። ቅዱስ ጳውሎስ በላይ ሊነግረን ማንም አይችልም። ቅዱስ ጳውሎስ የነገረን እነዚህ ሐዋርያት ነን የሚሉ ውሸተኞች ሰራተኞች ነን ይላሉ። የተንኮል ሰራተኞች ራሳቸውን የጽድቅ አገልጋይ አድርገው ይወስዳሉ። ጽድቅ እነሱ ጋር እንዳለ ይመሰክራሉ። እንደዳኑም ሊናገሩ ይችላሉ፣ ግን ጥፋት እንዳላቸው። ይህ ደግሞ ድንቅ አይደለም። አባታቸው ሰይጣን መልኩን ይለውጣል። መልአክ ነኝ ብሎ አዳምና ሔዋንን የ40 ቀን ሱባኤያቸውን ሳይጨርሱ በ36ኛው ቀን ሄዶ የብርሃን መልአክ ቅዱስ ገብርኤል ነኝ ብሎ እንዴት እንዳሳታቸው ቤተክርስቲያናችን ይነገራል። መንፈስን ሁሉ አትመኑ ልጆቼ ሆይ፣ መንፈስን ሁሉ አትመኑ። ስለዚህ ዛሬ አገልጋዮች እውነተኞችን ቅዱሳን ነቢያትን፣ ሐዋርያትን፣ ሰማዕታት፣ ጻድቃንን እነሱን በሚመስል አይነት አገልጋይ ነን ቢሉ እንኳን አይደሉም። ማንም ቢሆን ራሳቸውን በእግዚአብሔር ቃል ሸፍነው ራሳቸውን በበግ ለምድ ሸፍነው ውስጣቸው ግን ነጣቂዎች ናቸው። አንድ ሃይማኖት ነው የሰጠን እግዚአብሔር።
አንዲት መንገድ ነው የሰጠን። ዛሬ ብዙዎች ሰዎች ይወላውላሉ፣ በሚነፍሰው ንፋስ ይወላውላሉ፣ በሚሰሙት ነገር ይወላውላሉ፣ በሚያዩት ነገር ይወላውላሉ። ማርቆስ 16:16 ምን ይላል? እስከ መጨረሻ የሚጸና እርሱ ይድናል። ማይድናል እስከ መጨረሻ የሚጸና እርሱ ይድናል። ወገኖቼ እስከ መጨረሻው የሚጸና ነው የሚድነው። የሚታለለው አይደለም፣ የሚስተው አይደለም። ቅድስት አፎሚያ በረከቷ ይደርብንና ሰይጣን ሊያሳስታት ሲመጣ ቤቷ ያለው ስዕል መስቀል አለው፣ አንተ ግን መስቀል አልያዝክም አለችው። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ የበግ ለምድ ለብሰው የሚመጡባቸው አሉ፣ በውስጣቸው ግን ነጣቆች ናቸው፣ ግን ከፍሬያቸው ታውቋቸዋላችሁ። ከፍሬያቸው ታውቋቸዋላችሁ። ምን ማለት ነው? ከፍሬያቸው ታውቋቸዋላችሁ። ቅድም ያነሳውላችሁ የኢራኑ ሜሲና የአርጀንቲናው ሜሲ አለ። በምን እንደሚታወቁት? በስራቸው ነው የሚታወቁት። አሁንስ በምንድን ነው የሚታወቁት? ከሃዲያኑ በምን ይታወቃሉ? ከፍሬያቸው ታውቋቸዋላችሁ። ጌታ የሰጠን ምሳሌ ምንድነው? እኔ ይሄንን በስፖርት በመታወቁት ልመስል፣ ጌታ ደግሞ በዘመኑ የመሰለልን በስንዴና እንሆ በወይን ወይም ደግሞ በብርቱካን ነው። ኩርንችት አይለቀምም። ስንዴ ተዘርቶ እንክርዳድ አይደለም የሚለቀመው። ከፍሬያቸው ታውቋቸዋላችሁ። ዛሬ የመናፍቃንን ስራ፣ የካህዲያንን ስራ፣ የተሐድሷውያንን ስራ፣ የአረማውያንን ስራ፣ የዓለማውያንን ስራ በምን ታውቃላችሁ? አረማውያኑስ እሺ፣ ካህዲያኑስ እሺ ለይቶላቸዋል። የበግ ለምድ ለብሰው የመጡትን ግን እነሱ ናቸው ሊያስቱ የሚችሉት። በምን ታውቋቸዋላችሁ አለ ጌታ? ከፍሬያቸው። ምንድነው ፍሬ? የጽድቅ ፍሬ ታወቀ ነው። ጾም ፍሬ ነው። ጸሎት ፍሬ ነው። ስግደት ፍሬ ነው። ምጽዋት ፍሬ ነው። ደግ ነገር ማድረግ ፍሬ ነው። ይሄንን ሁሉ ይደመስሳሉ። ጾም አያጸድቅም ብለው ጸሎትንም ከንቱ አድርገው ምጽዋትም እንዲሁ እንደሆነ አድርገው የሚሰብኩና የሚያስተምሩ ናቸው። አምላካቸው ሆዳቸው ነው ይላል በፊልጵስዩስ 3:16-17 ላይ። ሆዳቸው አምላካቸው ነው፣ ነውራቸው በክብራቸው ነው። ስለዚህ ወገኖቼ በሚነፍሰው ንፋስ፣ በተለያዩ ማዕበላት፣ በምንም አይነት ይሁን በውስጥም በውጭም በሚነሳው የምትወላውሉ ነፋስ የሚያወዛውዘው ተራ ሸንበቆ መሆን የለባችሁም። የተተከላችሁ ሁኑ፣ የጸናችሁ ሁኑ። የኦርቶዶክስ እንሆ ጽናት ብርታት በቅዱስ አምላካችን በእግዚአብሔር በተመሰረተችው ቅድስት ቤተክርስቲያን በነቢያት ትንቢት፣ በሐዋርያት ስብከት፣ በሰማዕታት ደም፣ በሊቃውንት ምስጢርና ትርጓሜ የጸናችውን እችን እምነት ያዟት። አንዲት ሃይማኖት ብሎ ኤፌሶን 4:5 የሚነግረን ይሄ ነው። አንድ እግዚአብሔር፣ አንድ ጥምቀት፣ 3 ሃይማኖት፣ 4 ሃይማኖት፣ 5 ሃይማኖት፣ 100 ሃይማኖት፣ 1000 ሃይማኖት የሚል የለም። የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ። ከፍሬያቸው ታውቋቸዋላችሁ። ጸንታችሁ ቁሙ፣ በአለቱ ላይ ተመስረቱ። ምን አለ ጌታ በማቴዎስ 7:21 ላይ? ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም። ይሰማችኋል ወገኖቼ? ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም። ቤቱን በጠንካራ አለት ላይ የሰራው ግን ቃሌን ሰምቶ የሚያደርገው ነው። መንፈስን ሁሉ አትመኑ። እግዚአብሔር አንድ ነው፣ ሃይማኖት አንድ ናት። በዚች በሰጠን ቅድስት ሃይማኖት ራሳችንን አንጽተን እንኖር፣ እሱም ብቻ አምልከን እንኖር። ከሐሰተኞች ተጠበቁ፣ ዘመኑ ክፉ ነው። በቀናች በጸናች በአንዲት ቅድስት ተዋህዶ ቅድስት ሃይማኖት ኦርቶዶክሳዊት ጸንተን ለመኖር የእግዚአብሔር ፍቃድ፣ የእመቤታችን ምልጃ፣ የመላእክት ጥበቃ፣ የቅዱሳን በረከት፣ የሰማዕታት ሁሉ ረድኤት፣ የጻድቃን ሁሉ በረከት በእኛ ላይ አድሮ ይኖር። የሰማነውን ሁሉ ለመልካም ያድርግልን። በዚህ አጋጣሚ ይህን ድምጽ የምትሰሙኝ ሁሉ ይህንን ትምህርት ቢያንስ አንድ ሰው ለ10 ሰው እንዲያዳርስ ይህን ትእዛዝ አስተላልፋለሁ። ሌላውም ይማር። እናንተም ለእምነታችሁ የምታረጉትን ጸንታችሁ አድርጉ። ቤታችሁ እየተንኳኳ ሲመጡባችሁ እምነታችሁን አውቃችሁ ጸንታችሁ ሌሎችን ለማዳን የምትበረቱ ሁኑ። ኦርቶዶክሳውያን ይህን ድምጽ አሰሙ። የኢየሱስ ክርስቶስ ቃል ነው። የኔ ደካማው አይደለም፣ እኔ ማስተላለፍ ነው። እናንተም ይህን አስተላልፉ። እግዚአብሔር ከኛ ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። በቀጣዩ ትምህርት ስለ መንፈስ ቅዱስ እንማራለን። ሰላም ሁኑልኝ። እግዚአብሔር ሁላችንን ይባርከን፣ ኢትዮጵያንም ይባርክ፣ መላውን ዓለም ይባርክልን። አሜን።